ይህንን አስገራሚ ጉድ ሰምታችኋል። ዶክተሮች ለቤተሰቦቹ ይህ ልጅ በቀሪ ህይወቱ በራሱ እግር መራመድ እንኳን አይችልም ብለውት የነበረው እናም በውፍረቱ ምክንያት በክለቦች ተጥሎ የነበረው ያ ታናሽ ሕፃን ዛሬ በ55 ሚሊዮን ዶላር ወደ ባየር ሙኒክ ተዘዋውሯል። الله يا مولانا الله الله يا مولانا سيدي ربي هنيني ነገር ግን ከዚህ ታላቅ ዝውውር ጀርባ ሁላችንንም ሊያስተምር የሚችል አንድ እጅግ አስገራሚ ታሪክ ተከስቷል። የቀድሞ ፍቅረኛው አታስፈልገኝም፣ አቅም አይፈቅድልኝም ብላ የናቀችው ጥላው የሄደችው ሳይበሪ ዛሬ በሚሊዮኖች ፊት በጽናት ታሪክ ሰርቶ የናቀችውን ሴት ኢንተርኔት ላይ ጉድ ሰርቷታል። ይህ የጽናት የትግልና የማይቻል ነገርን የመቀየር አስደናቂ ታሪክ ነው። ወደ ጽናት ቪዲዮአችን እንኳን በደህና መጣችሁ። እስማኤል ሳይበሪ በሞሮኮ እግር ኳስ ውስጥ እንደ ከዋክብት እያበራ እንደ አልማዝ እያንጸባረቀ የሚገኝ አስደናቂ የፊት መስመር ተጫዋች ነው። ነገር ግን የሳይበሪ የህይወት ጉዞ መጀመሪያ እንደዚህ አልጋ ባልጋ አልነበረም። ከውልደቱ ጀምሮ ሁለት እግሮቹ ተጣጥፈው በመወለዳቸው ምክንያት እግር ኳስ መጫወት ይቅርና እንደ ማንኛውም ሰው መራመድ እንኳን አይችልም ነበር። ነገር ግን በሕክምና ባለሙያዎች ከፍተኛ እርዳታና በቀዶ ጥገና በልጅነቱ መራመድ የሚችልበትን ታምር ተፈጠረ። ችግሩ ግን እግር ኳስ ላይ ብቻ አላበቃም። በ14 ዓመቱ በተለያዩ ክለቦች ውስጥ ራሱን ለመሞከር ሲሮጥ እጅግ ግዙፍና ወፍራም ስለነበረ የክለብ አሰልጣኞች የውፍረት ችግር አለበት በሚል ሳይቀበሉት ቀሩ። ሳይበሪ ግን ተስፋ አልቆረጠም። ወጥሮ ሰርቶ ራሱን ቀረጸ፣ ብቃቱንም ለዓለም አሳየ። ሳይበሪ በኔዘርላንድ ፒኤስቪ ክለብ ውስጥ እየተጫወተ በነበረበት ወቅት በሳምንት 19200 ዩሮ ብቻ ያገኝ ነበር። ይህ ገንዘብ ለአንድ ተራ ሰው ትልቅ ቢሆንም የቅንጦት ህይወት የምትፈልግ ፍቅረኛው ግን በፍጹም በቂ አልነበረም። እሷ የምትፈልገውን የቅንጦት አኗኗር ሊያኖራት እንደማይችል ስለተሰማት ያኔ በችግር ጊዜ አብረው ከመቆም ይልቅ አልመጥነህም፣ እኔን ለማስተዳደር አቅም አይፈቅድም፣ you do not afford me የሚል ጨካኝ መልእክት ልካ አፍንጫህን ላስ ብላው ጠፋች። ሳይበሪ ግን አልተሰበረም። ልቡ ቢሰበርም ትኩረቱን ሙሉ በሙሉ በኳስ ላይ አደረገ። በዘንድሮ በ2026 የዓለም ዋንጫ ላይ በሞሮኮ ብሔራዊ ቡድን ውስጥ ተደናቂ ታሪክ ሰርቶ በብራዚል በስኮትላንድና በሄቲ ላይ ተከታታይ ጎሎችን በማስቆጠር የዓለምን ትኩረት ሳበ። የባየር ሙኒኩ ዝውውር ይፋ እንደተደረገ ግን ሁሉም ነገር ተቀየረ። ያ ተናቂ ልጅ በ55 ሚሊዮን ዶላር ዝውውር ወደ ጀርመኑ ግዙፍ ክለብ ሲፈርም ሳምንታዊ ደሞዙ በትንሹ ከ100 እስከ 150 ሺህ ዩሮ በሳምንት ተገመተ። ይህ ደሞዝ በፊት ከሚያገኘው ፍጹም አይገናኝም። ይህንን የሰማችው የቀድሞ ፍቅረኛው በድንገት የይቅርታ ደብዳቤዎች በስልኩ ላይ ማዝነብ ጀመረች። በቃ ሰይጣን አሳስቶኝ ነው፣ አጥፍቻለሁ፣ ማረኝ እያለች ስልኩን በረጅሙ የይቅርታ መልእክት አጨናነቀችው። የዚህን ጊዜ ነው ሳይበሪ ለአንዱ ምላሽ አልሰጠም። በመተኩ ምን አደረገ መሰላችሁ? ያኔ ጥላው ስትሄድ አልመጥነህም ብላ የላከችለትን የድሮ መልእክት አሁን ደግሞ ከላከችው አዲሱ የጥቅምና የይቅርታ ደብዳቤ ጋር አብሮ ስክሪንሾት አድርጎ ኢንተርኔት ላይ ለዓለም ሕዝብ ይፋ አደረገው። በቃላት ሳይሆን በተግባርና በጽናት መለሰላት።
الله يا مولانا الله الله يا مولانا سيدي ربي هنيني ብቻ የዚህን ተጫዋች የእስማኤል ሳይበሪን ታሪክ ስናጠቃልለው ዛሬ ላይ የተሻለ ኑሮ ይገባኛል በሚል ሰበብ በችግር ጊዜ አብረው ከመታገል ይልቅ ራሳቸውን ለገበያ አቅርበው የተሻለ አቅም ያለው ይውሰደኝ የሚሉ ሴቶች በስተዋል። ሲጠየቁ የተሻለ ህይወት ይገባኛል ይሉሃል። ነገር ግን እውነታው ይሄ ነው። የተሻለ ህይወት ካሰብሽ ወጥረሽ ሰርተሽ ለራስሽ የተሻለ አድርጊ እንጂ የተሻለ ገንዘብ ያመጣ ወንድ ይውሰደኝ አይነት ጨረታ እንደ ዕቃ ራስሽ ላይ አታውጪ። ወንዶችም ብትሆኑ ዛሬ ያላችሁበትን ዝቅተኛ ደረጃ አይታችሁ ተስፋ አትቁረጡ። ወጥራችሁ ስሩ። ነገ ታሪካችሁ ይቀየራል። የናቃችሁ ሁሉ በደጃችሁ ይንበረከካል። ይህንን ትምህርት ሰጪ ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችንና ለሰርጡ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ለጓደኞቻችሁም አጋሩት። ይህ ጽናት ቫይብስ ነበርን። ጽናት ለሁሉም ሰላም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው።